ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ያለው አልሐምዱሊላህ ቁጭ ብዬ እያሰብኩኝ ነበርና ለምን ብቻዬን ላስብ ብዬ ከእናንተ ጋር ሼር ላደርግ መጣሁኝና ሰሞኑን ከታዘብኩት ነው። አክቹአሊ ሰሞኑን ብቻ አይደለም ያው በተደጋጋሚ የምታዘበውና እንዴ ምናምን የሚያስብለኝ ነገር ነውና አንዳንድ ጊዜ እኔ በጣም ለገንዘብ ጥሩ አመለካከት ያለኝ ሰው ነኝ ማለት ይሄ ገንዘብ ደስታን አይገዛ ምናምን እምል ሰው አይደለሁኝም። በጣም ብዙ ደስታን ገንዘብ ይገዛል። ገንዘብ ኦፍ ኮርስ የማያደርጋቸው ነገሮች ሊኖሩ ይችላሉ፣ ግን ደግሞ የሚያደርገው ማአት ነፍ ነገር አለ። ለዛ ነው እንደዚህ 24 ሰዓት ለገንዘብ የምንለፋው ሁላችንም እና ለገንዘብ ጥሩ አመለካከት ያለኝ ሰው ነኝ። ገንዘብ ሰርቶ ለፍቶ ጥሩ ለሚያመጣም ሰው ለታታሪ ሰው እኔ ጥሩ አመለካከት ያለኝ ሰው ነኝ። ግን በጣም የምታዘቧቸው ሰዎች አሉ። ገንዘብ ላላቸው ሰዎች የሚያሸረግዱ ሰዎች ሊተራሊ የሚያሸረግዱ ሰዎች አሉና አንድ ማቃት ሴት ታማ ነበርና በሷ ነው በጣም ብዙ ሰው ምናምን ነገር ያልኩትና ጀስት መልካምነት ነው እንዳልል ከሷ ዝቅ ያሉ ሰዎችን ሲጠይቁ የታሉ ሲሉ አላየሁኝምና እሷ ቼክ የምታደርጋቸው ሰዎች እንኳን ቢሆኑ ቼክ የማታደርጋቸው የማትጠይቃቸው ሰዎች ምናምን ይሄዱ ይጠይቋታል ማለት እንዴት ነው ወዳጃችሁን የምትጠይቁት? ጠያቂያችሁን፣ ደራሻችሁን፣ አስታዋሻችሁን በምትጠይቁበት ወይ ነው እነሱ የሚጠይቁትና ተቸገርኩ ማለት መልካምነት አይደለም። ኦፍ ኮርስ መልካምነት ቢሆን ኖሮ ለሌሎቹም በዙሪያቸው ላሉ ሰዎች ይሆናሉና አሰብኩ ማለት መልሳ ታደርግልኛለሽ ብለው ማለት ያ ኦሬዲ ያላት ነገር እሷ ነው፣ ገንዘቧ እሷ ነው አይደለ? ግራ ገባኝና በጣም ብዙ ሰው ታዘብኩበት ማለት እኔ ወዳጆቼን ነው በዛ ልክ ልጠይቅ የምችለውና ቼክ እንደማታደርጋቸው አውቃለሁ፣ እንደማትጠይቃቸው አውቃለሁኝ ምናምንና አረ ማለት ምንድነው የኛ ጥቅም? ወዳጆቻችን ሲሆኑ በዙሪያችን የሆኑ ሰዎች ሲያልፍላቸው ኦፍ ኮርስ ያልፍልናል፣ የኛ የሆኑ ሰዎች ስለሆኑ ሲያስፈልጉን ስለምናገኛቸው በህይወታችን ስላሉ፣ ግን ለኛ ምንም ያልሆኑ ሰዎች ቼክ የማያደርጉን ሰዎች ለነሱ ማሸርገድ ግን እኔ መቼም አላደርገውም። መቼም የኔ የሆኑ ሰዎች ከሆኑ ይኖራቸውም አይኖራቸውም እኔ ኃላፊነቴ ነው አይደል? ማድረግ ግዴታዬ ስለሆነ አደርጋለሁ። ግን ለኔ ምንም ላልሆነ ብዙም ላልሆነ ሰው በዚህ ልክ እውነት በዚህ ልክ ማለት ይሄ ነገር በእርግጥ ገንዘብ ላላቸው ሰዎች የሚያሸረግዱ በጣም ብዙ ሰዎች አሉ። ግን ገንዘቡ የነሱ ነው፣ ህይወቱን የሚኖሩት እነሱ ናቸው። ካይንድ ከሆናችሁ ለሁሉም ካይንድ መሆን ነው። እንዴት ነው ላለውም ዘመዳችሁ ለሌላውም ዘመዳችሁ በምትችሉት መልካምነት ልክ ማድረግ ነው። ግን እየመረጣችሁ ገንዘብ መስጠት አንዳንዴ ደግሞ ታዘባለሁኝ። ሰንበዲ ሲታመም ምናምን ዱዓ ይደረጋል አይደል? ለሀብታሞቹ የሚደረገው ዱዓ ለየት ያለ ነው። በቃ ይታረዳል፣ ይሰበሰባል፣ የሚጠይቀውም ማይጠይቀውም እሱ ቼክ የሚያደርገውም ማያደርገውም ሰብስቦ ዱዓ ያደርጋል። ከዛ ደግሞ አንድ መናጢ ደሃ የሆነው ዘመዳችን ሲሆን ደግሞ ደህና ነው ሐኪም ቤት ሄዶ ይሁን፣ ምክንያቱም ሐኪም ቤት መሄጃ እንኳን የሌለው ዘመዳችን ሲታመም አዋጥተን አናሳክመውም። ያኛው ሀብታሙ ዘመዳችን ሲሆን ደግሞ በሬ ነው ወስደን የምናወርደው ምናምንና ይህን ብዙ ጊዜ እታዘባለሁ። እና ይህን ደግሞ የሚያደርጉት በእድሜ ከኛ የሚበልጡ ሰዎች ናቸው፣ ትልልቅ ሰዎች ናቸውና ምንድነው እላለሁኝ ማለት ብችል ለነሱ ለምንድን ነው እንደዚህ የምታደርጉት ምናምን ብል ፊት ለፊት ደስ ይለኛልና ደስ አይልም። በቃ መልካም ከሆኑ መልካምነት ለራሳችን ነው አይደል? ፐርሰናሊቲያችን ነው መሆን ያለበት። በቻልነው መጠን በዙሪያችን ላሉ ሰዎች ማድረግ ነው። ኦፍ ኮርስ የኛ ለምንላቸው ሰዎችና ለኛ ለሩቅ ለሆኑ ሰዎች እኩል ማድረግ ሊያዳግተን ይችላል እንደ ሰው። ያም ቢሆን ግን የሆነ ትንሽ መልካምነት ያለው ነገር የኛ ለሆኑ ሰዎች ከምናደርገው ያነሰ እንኳን ቢሆን ትንሽ መልካም ለመሆን መጣሪ ኦሬዲ ዘመድ ነው። የኛ ኃላፊነት ያለበት ቦታ ኃላፊነት ነውና እኔ አይገባኝም ማለት አትገቡኝም። እስኪ አስረዱኝ። ምንድነው እንትናችሁ? ገንዘብ ላላችሁ ሰዎች የምታሸረግዱ ገንዘብ ያለውን ሰው ቼክ ሳያደርጋችሁ እየሄዳችሁ ቼክ የማድረግ ኢነርጂውን ሄዶ የማሽቃበጥ ኢነርጂውን መልካም እንኳን ባይሆን መልካም ነው የማለት ኢነርጂውን ከየት ነው ያመጣችሁት? እኔ በጣም ብዙ ጊዜ ነው የምታዘበውና ለሆነላችሁ ብቻ ሆኑ እያልኩኝ አይደለም፣ ግን መልካም ከሆናችሁ በቻላችሁት መጠን በዙሪያችሁ ላለው ሰው ሁሉ መልካም ሆኖ አፍተር ኦል የነዛም ገንዘብ የነዛ ነው፣ የነዛም ህይወት የነዛ ነው። እኔ
ስላለኝ ብላችሁ ብታደርጉልኝ አይገባኝም። ቢኖረኝና እኔ አሁን ያችን ሀብታማን ሴትዮ ብሆንና እየመጣችሁ እኔ ስላለኝ ብቻ እኔ ራሱ ወርዝ አላደርገውም ማለት ምንም ግድ አይሰጠኝም። የምታደርጉት ነገር ግን ከፍቅር ሲሆን ከመልካምነት ሲሆን ለማንም ሰው ስታደርጉት ለምታደርጉለት ሰው ራሱ ቫልዩ ይኖረዋልና በጣም ብዙ ሰው ታዘብኩኝ ማለት በተደጋጋሚ አንዴ ሁለቴ እንኳን አይደለም የሚጠይቁት፣ በተደጋጋሚ ነው የሚሄዱት ቼክ የሚያደርጉት ምናምንና አንድም ቀን እኔ እሷ ስጠይቃቸው ሰምቼም ማይቼም ስለማለቅ በጣም ነው የደነቀኝ። ይሄ ዱአውም ነገር በጣም የምታዘበው ነገር ነው። የሆነ ሀብታም ዘመድ ሲታመም በቃ ያለውም የሌለውም አዋጥቶ ሄዶ ይጠይቃል። ለቅሶ ቢሆን ሞቅ ይደረግለታል ምናምንና ምንም የሌለው ደግሞ መናጢው ሲሆን እንዴት ሆነ ለቅሶ ሲሆን ነው የምንሄደው። እንዴት ሆነ ተሻለው ወይ ማሳከሚያ እናሰባስብ ወይ ምናምን አንልምና ብናስተውለው ይሄን ነገር በቃ ከኛ ከፍ ያሉ ሰዎች ደግሞ እዚህ ላይ ቢሰሩበት ደስ ይለኛል። ማለት እኛ እናንተን እያየን እንድንመጣ ቁጭ ብለንም እንዳንታዘባችሁ እኩል ዘመዶቻችንን ማኔጅ ብታደርጓቸው ቢካይንድ ለሁሉም በተቻለ መጠንና እየታዘብኳችሁ ነው። በቃ ዝም ብዬ ባስበው ራሱ የእናንተ ጥቅም አልገባኝም። ለሀብታም የምታሸረግዱ ሰዎች፣ ቼክ የማያረጋችሁን ቼክ የምታደርጉ ሰዎች፣ እንደው እሷ እኮ የሌላትን መልካምነት የምትሰጡ ሰዎች አትገቡኝም እና በቻላችሁት መጠን ለሁሉም ቢካይንድ ፕሊስ።